እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። እስራኤል ከባድ ፈተና ገጥሟታል። የታሰበውና እየሆነ ያለው ሌላ ሆኗል። የኢራንን ኒውክሌር ማብላያዎችና አውድሙ የሚለው ጉዳይ አንድ ቅርቃር ውስጥ ገብቷል። ኢራን ዓመታትን ወስዳ የሰራችው ስራ አሁንም ድረስ የቦምብ ናዳ እየወረደባቸው ያሉት የኢራን የኒውክሌር ተቋማት ንቅንቅ የማይሉ ሆነዋል። እንዴት የሚለውን በተመለከተ ጥንቅራችን ዘርዝሮ የሚያደርሳችሁ መረጃ ይኖራል። በኢራን እስራኤል ጉዳይ ቻይና ገብታበታለች። ሁለት የቻይና ቃጫኝ ካርጎ አውሮፕላኖች በስውር ኢራን የመግባታቸው ጉዳይ በእጅጉ እያነጋገረ ነው። በረራው በሚስጥር መሆኑ ሳያንስ ምንጭ ነው ገቡ የሚለውም ጉዳይ እንደዚሁ ማነጋገሩን ቀጥሏል። የኢራንን ሰማይ ጠንቅቄ ተቆጣጥሬ ያለው ያለችው እስራኤል የት ገባች የሚለውም ጉዳይ እያነጋገረ ነው። ጥንቅራችን ከያዛቸው መረጃዎች መካከል አንዱ ነው። ወደ 10 ሚሊዮን ሕዝብ እንዳላት የሚነገርላትና በመካከለኛው ምስራቅ ትልቋ ከተማ የሆነችው ቴሄራን በታሪኳ አይቶ የማታውቀው ስደት እያየች ነው። እስራኤል እያደረገች ያለችውን ድብደባ ተከትሎ በሺዎች የከተማው ነዋሪዎች ስደት ገብተዋል። የከተማ መውጫዎች በከፍተኛ ትራፊክ ተጨናንቆ ታይቷል። ሁኔታውን የምንመለከት ይሆናል። እስራኤል ኢራንን በኒውክሌር የምታጠቃ ከሆነ ፓኪስታን በተመሳሳይ በኒውክሌር መሳሪያ እስራኤል ላይ ጥቃት ልታደርስ እንደምትችል ተገልጿል። ጉዳዩ አጠር ያለ ዘገባ አለው። የኢትዮ ኤርትራ መረብ ራማ ድንበር ተከፍቷል። የህወሓቱን አክቲቪስት ስታሊንን በአስመራ አቀባበል ያደረጉለት የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ቁልፍ ሰው አወል ሰኢድ በድንበሩ የመክፈቻ ስነ ስርዓት ላይ ተገኝተዋል። ከሁለቱም ግዛቶች በርካቶች ድንበር አቋርጠው ሲገቡ የሚያመለክቱት ተንቀሳቃሽ ምስሎች በስፋት ተጋርተዋል። ሙሉ መረጃውን እናደርሳለን። 37 ኢትዮጵያውያን በሳውዲ ከሞት ፍርድ ጋር ተፋጠዋል። 32 መንግስታዊ ያልሆኑ ተቋማት በሳውዲ አረቢያ በቀላል ወንጀል የሞት ፍርድ መበራከቱን ይሄ ግድያ እንዲቆምም ጥያቄ አቅርበዋል። ከበርካታ ሀገራት የተውጣጡ የሰብአዊ መብት ድርጅቶች በተለይም የግብፅ፣ የኢትዮጵያና የሶማሊያ ዜጎች ከሞት ቅጣት ጋር ተፋጠው በስጋት እስር ቤት ውስጥ ይገኛሉ ማለታቸውን ከጥንቅራችን ይሰማሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ህዝብ ላይ የተፈጸመው የዘር ማጥፋት ወንጀል ተሰንዶ መያዝ አለበት፣ ፍትህና ተጠያቂነት ሊረጋገጥ ይገባል ብለዋል። ጀነራሉ በአይሁዶች በሩዋንዳና በሌሎችም የዓለማችን ክፍሎች ላይ የተፈጸመው እልቂትና ጭፍጨፋ በሰነድ ማስረጃዎች ላይ የተመሰረቱ ናቸው ሲሉ ተናግረዋል። መረጃው የጥንቅራችን አካል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እስራኤል ያልጠበቀችው ገጠማት። ለ5 ቀናት በተካሄደው የእስራኤል ኢራን ጦርነት እስራኤል የኢራንን አየር ክልል መቆጣጠር የቻለች መሆኑን ያስታወቀች ሲሆን የኢራንን የኒውክሌር ማዕከላት ግን ማውደም አልቻለችም። ነገሩ በእጅጉ እንቆቅልሽ ሆኗል። ይህ መሆን ያልቻለው በኢራን የመከላከል ብቃት አይደለም፣ ነገር ግን አገሪቱ አስቀድማ ለዓመታት በሰራቻቸው ስራዎች እንጂ። በእርግጥም ሁኔታው ሲታይ የኢራን አየር ኃይል አንድም ቦታ በመንቀሳቀስ የአየር ላይ ውጊያን ማድረግ የቻለበት ሁኔታ የለም። ከዚህ ባለፈም የሀገሪቱ የአየር ክልል በቀላሉ ከመደፈሩም ባለፈ የእስራኤል ጀቶች እንደፈለጉ ሲፈነጩበት የኢራን አየር መቃወሚያ ራዳሮች በአግባቡ ሊሰሩ አልቻሉ። በዚህም የእስራኤል አየር ኃይል የኢራንን ሰማይና አየር እንደፈለገ ተቆጣጥሮ መጠነ ሰፊ ጥቃቱን ቢቀጥልም እንደ ሲኤንኤን ዘገባ ከሆነ እስራኤል የኢራንን ወሳኝ የተባሉትን የኒውክሌር ማዕከላት ማውደም የቻለችበት ሁኔታ የለም። እስራኤል ተንሰፍስፋ የገባቸው የኢራንን የኒውክሌር ማብላዮችና ማዕከላትን በከባድ ወታደራዊ ኦፕሬሽኖች ከጥቅም ውጭ አድርጎ ጦርነቱን ለመቋጨት ነበር። ነገር ግን የታሰበው ሌላ፣ እየሆነ ያለው ሌላ ሆኗል። ለዚህ ምክንያቱ የኒውክሌር ማዕከላቱ ከምድር በታች በጥልቀት የተገነቡ መሆናቸው፣ አስቸጋሪ በሆነ ተራራ ስርና ዋሻዎችን ተገን አድርገው በጠንካራ የተፈጥሮ አለት ውስጥ እስከ 7 ሜትር ውፍረት ባለው ኮንክሪት መገንባታቸው መሆኑን ይሄው ዘገባ አመልክቷል። እንደዚህ አይነት ጠንካራ የመሬት ውስጥ ኮንክሪቶችን ከጥቅም ውጭ ለማድረግ ባንከር በስተር የተባለ ቦምብ ጥቅም ላይ የሚውል መሆኑን ያመለከተው አሁን ባለው ሁኔታ እስራኤል መሰል ቦምቦችን ብትጠቀምም የኢራን ከምድር በታች ያሉት የኒውክሌር ማዕከላት ግን በዚሁ ቦምብ የሚወድሙ ሆነው አልተገኘም። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ እስካሁን በእስራኤል ጥቃት የደረሰባቸው የኢራን የኒውክሌር ተቋማት ምድረገጽ ላይ ያሉት ከመጎዳታቸው ውጪ በከርሰ ምድር ውስጥ ያሉት ምንም አለመሆናቸውን ያመላከተ መሆኑን ይሄው የዛሬው የሲኤንኤን ዘገባ አመልክቷል። ኢራን የኒውክሌር መስራቱን ትሸጋገርበታለች የተባለውና ፎርዶን የተባለው የኒውክሌር ማዕከል ብዙ ርብርብ ቢደረግበትም ንቅንቅ ያላለ መሆኑን ዘገባዎች አመልክተዋል። ይህ ከሆነ መፍትሄው ምንድነው የሚለውን በተመለከተ አጠያቂ ሆኖ እንደቀጠለ ነው። እስራኤል በእርግጥ በዚህ ጦርነት ከዚህ በመለስ በኢራን ላይ መጠነ ሰፊ ጉዳቶችን አድርሳለች። የሀገሪቱን ቁልፍ ወታደራዊ አመራሮች ገድላለች፣ ወታደራዊ መሰረተ ልማቶችን አውድማለች። ይህ በእንዲህ እንዳለ የኢራን እስራኤል ጦርነት ከተለመደው መደበኛ ጦርነት ሂደት በመውጣት መልኩን እየቀየረ ነው። እንደ ጄሩሳሌም ፖስት ዘገባ ከሆነ በአሁኑ ሰዓት ሁለቱ ሀገራት በሚሳይሎችና ጀቶች እንደዚሁም ድሮኖች ከሚያካሂዳቸው ውጊያዎች በተጨማሪም ጦርነቱ መረጃን ወደ ማዛባትና የመረጃ ቋቶችን ሰብሮ ወደ መግባት የሳይበር ጦርነት ቀጥሏል።
በዚህም የኢራን ባንኮች የገንዘብ ስርዓት ወይም ሲስተም ከባድ የሳይበር ጥቃት የደረሰበት መሆኑን ይኸው የጄሩሳሌም ፖስት ዘገባ አመልክቷል። እንደ ዘገባው ከሆነ በተለይ ደግሞ የዚሁ ጥቃት ሰለባ የሆነው በአገሪቱ ብሔራዊ ዘብ ወይም ሪቮሉሽነሪ ጋርድ ባለቤትነት የሚተዳደረው ሴፋህ ባንክ መሆኑን ፋርስ ኒውስን ዋቢ ያደረገው ይኸው የጄሩሳሌም ፖስት ዘገባ አክሏል። በሌላ በኩል በኢራን እስራኤል ጉዳይ ቻይና ገብታበታለች። እጅግ ከፍተኛ የሆነ የአየር ላይ ትንቅንቅ በሚታይበት የመካከለኛው ምስራቅና የቻይና የአየር ክልል ሁለት የቻይና ቃጫኝ አውሮፕላኖች ኢራን ገብተው ማረፋቸው በብዙ እያነጋገረ ነው። የኢራን የአየር ክልል ለበረራ ዝግ ነው በሚል ባይታወጅም ከደህንነት ስጋት ጋር በተያያዘ በርካታ የአየር መንገዶች ወደ ቀጠናው የሚያደርጓቸውን በረራዎች ከሰረዙ ዋላ ደር ብለዋል። አሁን እየታየ ያለውን ከባድ ወታደራዊ ትንቅንቅ ተከትሎም በተለይ ደግሞ ወደ ኢራንና እስራኤል በረራዎችን ማድረግ የማይታሰብ ነው። ይሁንና በዚህ መሃል ሁለት የቻይና ቃጫኝ ካርጎ አውሮፕላኖች ይህንኑ አስፈሪ የሆነ የኢራን ዙሪያ አየር ክልል ጥሰው ኢራን መግባታቸውን ዘገባዎች አመልክተዋል። ቻይና በዚህ ሰዓት በምን አስገዳጅ ሁኔታ ኢራን ጉዞን መረጠች ከሚለው ባሻገር አውሮፕላኖቹ ቃጫኝ ካርጎዎች መሆናቸው ደግሞ ምናልባትም የጦር መሳሪያን ለኢራን ለማቀበል ይሆናል የሚል ጥርጣሬ አሳድሯል። ፋይናንሻል ኤክስፕረስ ባሰራጨው ዘገባ እነዚህ አውሮፕላኖች ምናልባትም ወደ ኢራን እንዳይገቡ የተከለከሉ ቁሳቁሶችንና ለኢራን ተጨማሪ ወታደራዊ አቅምን ሊፈጥሩ የሚችሉ መሳሪያዎችን ጭነዋል ተብሎ ይጠረጠራልም ሲል አስታውቋል። እንደ መረጃው ከሆነ አውሮፕላኖቹ ወደ ኢራን የአየር ክልል የገቡት ከየትኛውም ግንኙነት መስመሮች ወይም ትራኪንግ ሲግናልስ ውጭ በመሆን ነው። ቻይና ከሰሞኑ እስራኤል ኢራንን ማጥቃቱ ዓለም አቀፍ ሕግን የሚጻረር ነው በማለት አቋሟን ገልጻለች። ከዚሁ ጋር በተያያዘም የሀገራቸውን የቻይና አቋም የገለጹት የውጭ ጉዳይ ሚኒስትር ዋንጊ መሆናቸውን የብሉምበርግ ዘገባ አመልክቷል። በቀጣይ መረጃ የኢራን ዋና ከተማ ቴህራን ከፍተኛ ስደት እያየች ነው። የውጭ ሀገራትም ዜጎቻቸውን በአፋጣኝ እያስወጡ ነው። ወደ 10 ሚሊዮን ህዝብ እንዳላት የሚነገርላትና በመካከለኛው ምስራቅ ትልቋ ከተማ የሆነችው ቴህራን በታሪኳ አይታ የማታውቀው ስደት እያየች ነው። እስራኤል እያደረገች ያለችውን ድብደባ ተከትሎ በሺዎች የከተማው ነዋሪዎች ስደት ገብተዋል። የከተማ መውጫዎች በከፍተኛ ትራፊክ ተጨናንቀው ታይተዋል። ከትላንት ማክሰኞ ንጋት ጀምሮ የቴህራን ማዕከላዊ ስፍራ ባዶ ሆኖ የታየ ሲሆን በከተማው ያሉ መገበያዮች፣ ሱቆችና የመዝናኛ ስፍራዎች በራቸው ተዘጋግቷል። ቴህራን እንደዚህ አይነት ክስተት ያስተናገደችው በኮቪድ ወረርሽኝ ወቅት ነበር። የእስራኤል ጦር የቴህራንን ነዋሪዎች በከፊል ለቀው እንዲወጡ በሳምንቱ ሰኞ ዕለት አስጠንቅቆ ነበር። እስራኤል በትንሹ 300,000 ሰው ከተማውን ለቆ እንዲወጣ ነው ያስጠነቀቀችው። ሰኞ የጀመረው ስደት ትላንት ማክሰኞና ዛሬ በእጅጉ ከፍ ብሎ ታይቷል። ወደ ከተማዋ መውጫ የሚያመሩ መንገዶች ከጠዋት እስከ ማታ በከፍተኛ ትራፊክ ተጨናንቀዋል። አብዛኞቹ የከተማው ነዋሪዎች ወደ ካስፒያን ባህር ክልል በማቅናት ከእስራኤል ድብደባ ለመትረፍ እየተንቀሳቀሱ ነው። በኪሎ ሜትሮች የሚረዝም የመኪኖች ሰልፍ የተፈጠረ ሲሆን የከተማው ነዋሪ ነዳጅ ለማግኘት ከፍተኛ ጭንቅንቅ ውስጥ ገብቷል። ለአንድ መኪና የሚፈቀደውን 25 ሊትር ነዳጅ ለመቅዳት አታካች ሰልፎች ተፈጥረዋል። የአሜሪካው ፕሬዝዳንት ትራምፕ ሰኞ ዕለት የከተማው ነዋሪ ደህንነት ያሳስበኛል ያሉ ሲሆን ነዋሪው በፍጥነት ለቆ እንዲወጣ በማህበራዊ ሚዲያ ጽሑፍ ማስፈራቸው ይታወሳል። በዚህ ደረጃ የከተማው ሕዝብ ለመውጣት እየጎረፈ ባለበት የኢራን ባለስልጣናት ነገሩ ከቁጥጥር ውጭ አይደለም ሲሉ ተሰምተዋል። የከተማው ሕዝብ ለቆ እንዲወጣም ሆነ ባለበት እንዲቀመጥ ግን መመሪያም ሆነ ምክረ ሀሳብ ሳይሰጡ ቀርተዋል። ይህ በእንዲህ እንዳለ ሌሎች ሀገራት በኢራንና እስራኤል ያሉ ዜጎቻቸውን በአፋጣኝ በማስወጣት ላይ ይገኛሉ። ስሎቫኪያ፣ ቼክ ሪፐብሊክ አውሮፕላን በማቅረብ ጭምር ዜጎችን እያስወጡ ካሉ መካከል ናቸው። የስሎቫክ ባለስልጣናት እስራኤል ሀገር የነበሩ ዜጎችን የያዘ የመጀመሪያ አውሮፕላን በሳምንቱ መጀመሪያ ከኢራን መምጣቱን አረጋግጠዋል። 73 ሰዎች ሲመለሱ ከእነዚህ ውስጥ 25ቱ ቱሪስቶች ነበሩ ብለዋል። በቴል አቪቭ የስሎቫክ ዲፕሎማቶችና 5 ቤተሰቦች ለቀው ወጥተዋል። ፖላንድ ከእስራኤል ዜጎችን ያስወጣች መሆኑን ገልጻለች። ፖላንድ ዜጎቿን የማስወጣት ተልዕኮ ዛሬና ነገ ሐሙስ ድረስ እንደሚቀጥል ገልጻለች። ህንድ በበኩሏ በቴህራን ትምህርት እየተከታተሉ የነበሩ ዜጎቿን በብዛት ማስወጣቷን አሳውቃለች። ህንድ በአርሜኒያ ድንበር በኩል ዜጎቿን ከኢራን እያስወጣች መሆኑን ነው የገለጸችው። በዚህ ጦርነት መሃል በውጭ ሀገራት የነበሩ 50,000 እስራኤላውያን ካሉበት መንቀሳቀስ አለመቻላቸው ተነግሯል። የቴል አቪቭ ቤንጎሪዮን አየር ማረፊያ መዘጋቱ እስራኤላውያኑ በሌሎች ሀገራት በወጡበት እንዲቀመጡ አስገድዷል። የእስራኤል ባለስልጣናት በውጭ ያሉ ዜጎች ወደ ሀገር ለመመለስ በማሰብ ወደ አቴንስ የሚያደርጉትን ጉዞ እንዲተዉ ማሳሰቢያ ሰጥቷል። የቴል አቪቭ ቤንጎሪዮን አየር ማረፊያ አሁን የሚነሳና የሚያርፍ አውሮፕላን የለም። አየር ማረፊያው ላልተወሰነ ጊዜ ዝግ ሆኗል። እስራኤላውያን በጆርዳንና ግብጽ በኩል በየብስ እንዳይጓጓዙም የእስራኤል መንግስት አሳስቧል። ይህ በእንዲህ እንዳለ ፓኪስታን እስራኤልን በኒኩሌር መሳሪያ ልትመታ ትችላለች ተባለ። እስራኤል ኢራንን በኒኩሌር የምታጠቃ ከሆነ ፓኪስታን በተመሳሳይ በኒኩሌር መሳሪያ በእስራኤል ላይ ጥቃት እንደምታደርስ የእስላሚክ አብዮታዊ ዘብ ጀነራል እና የኢራን ብሔራዊ ደህንነት ምክር ቤት አባል ተናገሩ።
ከፍተኛ የእስላሚክ አብዮታዊ ዘብ ጀነራል እና የኢራን ብሔራዊ ደህንነት ምክር ቤት አባል ሞሐሰን ረዛኢ ከኢራን ብሔራዊ ቴሌቪዥን ጣቢያ ጋር በነበራቸው ቃለ መጠይቅ እስራኤል እኛም በኒውክሌር መሳሪያ የምታጠቃ ከሆነ ፓኪስታን የአጸፋ እርምጃ በኒውክሌር መሳሪያ እንደምትወስድ ቃል ገብታልናለች ብለዋል። የፓኪስታን ሻሃን 3 የተሰኘው ሚሳኤል 2700 ኪሎ ሜትር ተጉዞ በእስራኤል የትኛውም ክፍል ላይ ጉዳት የማድረስ አቅም አለው ተብሏል። ጀነራሉ ይህም ቢሉም እስካሁን ግን በፓኪስታን ባለስልጣናት በኩል የተባለ ነገር የለም። ይሁንና ፓኪስታን የእስራኤልን ጥቃት ተከትሎ ከኢራን ጎን መሰለፏን እየገለጸች ትገኛለች። የፓኪስታን የመከላከያ ሚኒስትር ካዋጃ አሲፍ ሰኔ 14 ቀን በብሔራዊ ምክር ቤት ንግግር ባደረጉበት ወቅት የሙስሊም ሀገራት በእስራኤል ላይ አንድ እንዲሆኑ ጥሪ ማቅረባቸው የሚታወስ ነው። የእስራኤል ጥቃት ኢራንን ብቻ ሳይሆን የመንንና ፍልስጤምን ጭምር ያነጣጠረ መሆኑንና አንድ አለመሆን ሁሉንም የሙስሊም ሀገራት ለተመሳሳይ ጥቃቶች ተጋላጭ እንደሚያደርጋቸው አስጠንቅቀዋል። በቀጣይ መረጃ የኢሳያስ ቁልፍ ሰው ድንበሩን አስከፈቱ። የኢትዮ ኤርትራ መረብ ራማ ድንበር ተከፍቷል። የህወሓቱን አክቲቪስት ስታሊንን በአስመራ አቀባበል ያደረጉለት የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ቁልፍ ሰው አወል ሰኢድ በድንበሩ የመክፈቻ ስርዓት ላይ ተገኝተዋል። ከሁለቱም ግዛቶች በርካቶች ድንበር አቋርጠው ሲገቡ የሚያመለክቱ ተንቀሳቃሽ ምስሎች በስፋት ተጋርተዋል። ባሳለፍነው ሳምንት በተመሳሳይ ዛላንበሳ ድንበር መከፈቱ ይታወቃል። ላለፉት 6 ዓመታት ዝግ የነበረው የዛላንበሳ ድንበር ባለፈው ሳምንት በደማቅ ስነ ስርዓት የአገር ሽማግሌዎች፣ የሃይማኖት መሪዎች በተገኙበት የመክፈቻ ስነ ስርዓቱ መከናወኑ ተዘግቧል። የኢትዮጵያና የኤርትራ መንግስታት በደረሱ ስምምነት መሰረት ከ6 ዓመታት በፊት በ2011 ዓ.ም መስከረም ወር ላይ 4ቱ ድንበሮች በይፋ መከፈታቸው ይታወሳል። በዚህም ኢትዮጵያና ኤርትራ ድንበሮቻቸውን ከፍተው የሁለቱም ሀገራት ዜጎች ለተለያዩ ተግባራት ድንበር አቋርጠው ሲመላለሱ ቆይተዋል። በወቅቱ ድንበሮቹን ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአካል ተገናኝተው ማስከፈታቸው አይዘነጋም። ከ6 ዓመታት በፊት የኢትዮ ኤርትራን የሰላም ጅማሮን ተከትሎ ቀድመው ከተከፈቱት በሮች የዛላንበሳ ሰረሃ ድንበር አንዱ ነበር። በቅድሚያ የተዘጋውም ድንበር እንዲሁ ዛላንበሳ ሰረሃ እንደነበር ይታወቃል። ባለፈው ሳምንት ይኸው ድንበር ከዓመታት በኋላ ዳግም የተከፈተ ሲሆን ከቀናት በኋላም ኢትዮ ኤርትራን ከሚያገናኙ ድንበሮች ሁለተኛው ተከፍቷል። ራማ ክሳድ ኢቃ ድንበር በይፋ መከፈቱን የሚያመለክቱ ተንቀሳቃሽ ምስሎች ኤክስን ጨምሮ በተለያዩ የማህበራዊ ትስስር ገጾች ከትላንት ሰኞ አንስተው በስፋት በመጋራት ላይ ይገኛሉ። በርካታ የበይነመረብ ሚዲያዎችም ይህንኑ የድንበር መክፈቻ ስነ ስርዓት ቀጥታ ሽፋን የሰጡ ሲሆን የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ቁልፍ ሰው አወል ሰኢድ በድንበሩ የመክፈቻ ስነ ስርዓት ላይ መገኘታቸውን ከተጋሩ ተንቀሳቃሽ ምስሎች ላይ ለመረዳት ተችሏል። አሁን በተከፈተው ራማ ክሳድ ኢቃ ድንበር ኢትዮጵያና ኤርትራ በዚህ መስመር የሚገናኙት በመረብ ወንዝ ላይ በተዘረጋው ድልድይ አማካይነት ነው። በድልድዩ ሁለቱ ጫፎች በኢትዮጵያ በኩል ራማ፣ በኤርትራ በኩል ደግሞ ክሳድ ኢቃ አለች። ይህ መስመርም ከ6 ዓመታት በፊት መስከረም ወር ላይ ተከፍቶ ህዳር ወር ላይ ዳግም ተዘግቷል። ከዓመታት በኋላ ይህ ድንበር በዚሁ ሳምንት መጀመሪያ ዳግም መከፈቱን የተመለከተው የድንበሩን ድልድይ አቋርጠው በርካቶች ሲገቡም ተመልክቷል። ባለፈው ወር የህወሓት አክቲቪስቶች ወደ ዛላንበሳ ድንበር ካቀኑ በኋላ የድንበር መክፈት መርሃ ግብሮች በተከታታይ በመከናወን ላይ ይገኛሉ። ጽምዶ በሚል መጠሪያ አዲስ ህብረት መፈጠሩም ተመላክቷል። ከአንድ ወር በፊት የህወሓቱ አክቲቪስት ሰብዝ ዛሃነሰብ ወደ ዛላንበሳ በማቅናት ከፕሬዝዳንት ኢሳያስ አፈወርቂ ቁልፍ የፕሮፓጋንዳ ሰው ጋር መምከሩ ከተሰማና ሌላኛው የህወሓት አክቲቪስት ስታሊን ለኤርትራ ነጻነት ክብረ በዓል አስመራ መገኘቱ ከተዘገበ በኋላ ድንበሮቹ ተከፍተዋል። ሌሎች ሁለት ድንበራት ማለትም ሁመራ ኦማሃጀር እና ቡሬ ደባይ ሲማን መከፈታቸውን በተመለከተ እስካሁን በይፋ የታወቀ ነገር የለም። በተከታታይ በመከናወን ላይ ስለሚገኙት የድንበር መክፈቻ ስርዓቶች ፌዴራል መንግስቱ እስካሁን በይፋ ያለው ነገር የለም። የድንበር መክፈት ስርዓቶቹም በፌዴራል መንግስቱ እውቅና ስለመካሄዳቸው ይህ ዜና እስከተጠናቀረበት ሰዓት ድረስ በይፋ የተገለጸ ነገር የለም። ወደ ቀጣይ ርዕስ ስናልፍ 37 ኢትዮጵያውያን በሳውዲ ከሞት ፍርድ ጋር ተፋጠዋል። 32 መንግስታዊ ያልሆኑ ተቋማት በሳውዲ አረቢያ በቀላል ወንጀል የሞት ፍርድ መበራከቱን ይሄ ግድያ እንዲቆምም ጥያቄ አቅርበዋል። ከበርካታ ሀገራት የተውጣጡ የሰብአዊ መብት ድርጅቶች በተለይም የግብፅ፣ የኢትዮጵያና የሶማሊያ ዜጎች ከሞት ቅጣት ጋር ተፋጠው በስጋት እስር ቤት ውስጥ ይገኛሉ ብለዋል። የሰብአዊ ድርጅቶች በጋራ ፈርመው ባወጡት መግለጫ በመቶዎች የሚቆጠሩ እዚህ ግባ በማይባል ወንጀል ሞት ተፈርዶባቸው ቀናቸውን በመጠባበቅ ላይ ያሉ ብለዋል። አብዛኞቹ ከእጽ ጋር በተገናኙ ወንጀል ታስረው ሞት የተፈረደባቸው ሲሆን ከነሱ መካከል በሐሰት የተከሰሱ፣ ወንጀል ያልፈጸሙ፣ በህገ ወጥ አዘዋዋሪዎች ወደ ሀገሪቷ እንዲገቡና እጽ እንዲያስገቡም የተገደዱ ናቸው ብለዋል። እንደ አውሮፓ አቆጣጠር በ2025 መግለጫው እስከወጣበት